ሰላም ሰላም ጋይስ በዛሬ ቪዲዮአችን ደግሞ የምንመለከተው እንዴት የተለያዩ ቲቪ ሲሪየሶችን እና ሙቪዎችን ከዌብሳይት ላይ ቪፒኤንን በመጠቀም እንደምንመለከት ነው። ይሄ የሚጠቁማችሁ ዌብሳይት ላይ የፈለጋችሁትን አይነት ሙቪ ቲቪ ሲሪየስ ማግኘት ትችላላችሁ ማለት ነው። ወደ ፕሮሰሱ እንግባ። በመጀመሪያ ቪፒኤን እንጠቀማለን ይህን ዌብሳይት አክሰስ ለማድረግ እና ደግሞ ቪፒኤኑ የዩኤስ ዩናይትድ ስቴትስ ኦፍ አሜሪካ ላይ እንዲሆን እናደርጋለን። ባይ ዲፎልት ሜቢ ሌላ ሀገር ላይ ከሆነ ያንን አጀስት ማድረግ አለባችሁ ማለት ነው። አሁን ኮኔክትድ ሆኖልናል ማለት ነው። ወደ ክሮም እንገባለን። ከዛ ምን ብለን ሰርች እናደርጋለን ዋን ሙቪስ ዶት ኮም። ከዛ በኋላ ዌብሳይቱን እናገኛለን ማለት ነው። መጀመሪያ የሚመጣላችሁ ኢንተርፌስ ይህን ይመስላል። ቪው ፉል ሳይት ትሉታላችሁ። ከዛ በኋላ እንደዚህ ይመጣላችኋል። በግራ በኩል ከላይ ሶስት ሰረዞችን ታገኛላችሁ። እሱን ክሊክ ስታደርጉት አማራጮች ይሰጣችኋል። ሙቪዎች ይኖራሉ፣ ቲቪ ሲሪየሶች፣ የምትፈልጉት ጋር መርጣችሁ ትገባላችሁ ማለት ነው። ከዛ ወደዚህኛው ኢንተርፌስ ይወስዳችኋል። እዚህኛው ኢንተርፌስ ላይ ሲወስዳችሁ ሰርች ባሩ ጋር ትገቡና የምትፈልጉትን ሙቪ ሰርች ታደርጋላችሁ ማለት ነው። የምትፈልጉትን ሙቪ ካገኛችሁ በኋላ ክሊክ ታደርጉታላችሁ ላይ ከዛ ይከፍትላችኋል ማለት ነው። እዚህ ኢንተርፌስ ላይ የምታገኙት ከታች የሚያሳየው በክላውድ ምልክት ሰርቨር 1 እና ሰርቨር 2 የሚል ሁለት ኦፕሽን አለ። ብዙ ጊዜ ሰርቨር 1 ላይ ይሰራል። ነገር ግን እዛ ላይ የማይሰራ ከሆነ ሰርቨር 2ን ተጠቅማችሁ ፊልሙን መመልከት ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ነበረ። በቀጣይ ቪዲዮ እስክንገናኝ ፒስ።